የዓለም ዋንጫ አሸናፊ ሀገራት ዳሰሳ ክፍል 3 16ኛው ውድድር በ1998 በፈረንሳይ አዘጋጅነት በ32 አገራት ተሳትፎ ለመጀመሪያ ጊዜ ተደረገ። በፍጻሜው ፈረንሳይ ብራዚልን በፍጹም የበላይነት 3-0 ማሸነፍ ቻለች። በወቅቱም ዚዳን 2 እና ኢማኑኤል ፔቲ 1 ግብ አስቆጥረው ነበር። ክሮኤሺያ 3ኛ፣ ኔዘርላንድስ ደግሞ 4ኛ ሆነው ውድድሩን አጠናቀቁ። በፈረንሳይ በኩል ፋቢያን ባርቴዝ፣ ቱራም፣ ዴሳዬ፣ ሊዛራዙ፣ የአሁኑ የቡድኑ አምበል ዲዲር ዴሻ፣ ዚዳን፣ ዮርካይፍ የማይረሱ ተጫዋቾች ነበሩ። ፈረንሳይም በኤሚ ዣኪ አሰልጣኝነት ትመራ ነበረ። 17ኛው ውድድር በ2002 በሁለት ሀገራት በጥምረት ተካሄደ። ይህም ለመጀመሪያ ጊዜ ነበረ በደቡብ ኮሪያ እና በጃፓን። የተሳታፊ ሀገራት ቁጥርም 32 ነበር። በፍጻሜውም ብራዚል ጀርመንን 2-0 በሆነ ውጤት በማሸነፍ 5ኛ ዋንጫውን ከፍ አደረገች። ቱርክዬ 3ኛ እንዲሁም ደቡብ ኮሪያ 4ኛ ደረጃን ይዘው አጠናቀቁ። በብራዚል በኩል የቡድኑ አሰልጣኝ ሉዊስ ፊሊፕ ስኮላሪን ጨምሮ ሮናልዲኖ ጋውቾ፣ ሪቫልዶ፣ ሮናልዶ፣ ሮቤርቶ ካርሎስ፣ ካፉ፣ ሉቺዮ፣ ጊልቤርቶ ሲልቫ እና የመሳሰሉ ተጫዋቾችም ነበሩ። በፍጻሜውም ሮናልዶ ሁለቱንም ግቦች አስቆጥሮ ነበረ። 18ኛ ውድድር በ2006 በጀርመን ተዘጋጀ። 32 ሀገራትም ተሳትፎን አደረጉ። በፍጻሜውም ጣሊያን ፈረንሳይን በመለያ ምት 5-3 በማሸነፍ ዋንጫውን ከፍ አደረገች። ጀርመን 3ኛ፣ ፖርቹጋል ደግሞ 4ኛ ደረጃን ይዘው አጠናቀቁ። የወቅቱ የጣሊያን ቡድን በማርሴሎ ሊፒ ይመራ ነበር። ሉካ ቶኒ፣ ፍራንቼስኮ ቶቲ፣ ፒርሎ፣ ጋቱሶ፣ ማርኮ ማቴራዚ፣ ፋቢዮ ካናቫሮ እና ጂያን ሉዊጂ ቡፈን የዚህ አስገራሚ ቡድን አባላት ነበሩ። 19ኛ ውድድር በ2010 በአፍሪካ ለመጀመሪያ ጊዜ በደቡብ አፍሪካ አስተናጋጅነት በ32 ቡድኖች መካከል ተደረገ። በፍጻሜውም ስፔን በተጨማሪ ሰዓት ኔዘርላንድስን 1-0 በማሸነፍ የመጀመሪያ ዋንጫውን አገኘች። ጀርመን እና ኡራጓይ 3ኛ እና 4ኛ ደረጃን ይዘው አጠናቀቁ። በስፔን በኩል በረኛውና የቡድኑ አምበል ኢከር ካሲያስ፣ ራሞስ፣ ፒኬ፣ ፑዮል፣ ቡስኬት፣ አሎንሶ፣ ዣቪ፣ ኢኒየስታ፣ ዳቪድ ቪላ እና ሌሎች ከዋክብት አይረሱ። ቡድኑ ለዚህ ክብር ያበቁት አንጋፋው አሰልጣኝ ቪሴንቴ ዴል ቦስኬ ነበሩ። 20ኛው ውድድር በ2014 በእግር ኳስ ሀገር ብራዚል ተደረገ። በውድድሩም 32 ቡድኖች ተሳተፉ። በፍጻሜውም በተጨማሪ ደቂቃ ጀርመን አርጀንቲናን በማሪዮ ጎትዘ ግብ 1-0 በማሸነፍ 4ኛ ዋንጫውን አሳካች። ኔዘርላንድ 3ኛ እንዲሁም ብራዚል 4ኛ ደረጃን ይዘው አጠናቀቁ። በወቅቱ በጀርመን ቡድን ውስጥ በረኛው ኖዌል፣ የቡድኑ አምበል ፊሊፕ ላሃም፣ ሜሱት ኦዚል፣ ሚሮስላቭ ክሎዘ፣ ቶማስ ሙለር፣ ቶኒ ክሩስ የመሳሰሉ ተጫዋቾች ነበሩ። የቡድኑ የወቅቱ አሰልጣኝ ደግሞ ዮሃኪም ሎ ነበሩ። 21ኛ ውድድር በ2018 በሩሲያ አስተናጋጅነት በ32 ሀገራት መካከል ተደረገ። ፈረንሳይም ክሮኤሺያን 4-2 በሆነ ውጤት በማሸነፍ 2ኛ ዋንጫዋን ከፍ አደረገች። ቤልጅየም እና እንግሊዝ 3ኛ እና 4ኛ ደረጃን ይዘው አጠናቀቁ። የቡድኑ አምበል በረኛው ሁጎ ሎሪየስ፣ ፖል ፖግባ፣ ንጎሎ ካንቴ፣ ክሊያን ምባፔ፣ አንቶኒ ግሪዝማን፣ ኦሊቨር ዥሩ እና ሌሎች ከዋክብትም ይገኙ ነበር። 22ኛ ውድድር ደግሞ በ2022 በካታር አስተናጋጅነት እንዲሁ በ32 ሀገራት መካከል ተደረገ። አርጀንቲናን በመለያ ምት ፈረንሳይን በማሸነፍ 3ኛ ዋንጫውን ከፍ አደረገች። ክሮኤሺያ እና ሞሮኮም 3ኛ እና 4ኛ ደረጃን ይዘው አጠናቀቁ። ሞሮኮ ያሳካችው የ4ኝነት ደረጃ ከአፍሪካ ቡድኖች ቀዳሚ ያደርጋታል። በአሸናፊው አርጀንቲና በኩል እነ አንሄል ዲ ማሪያ፣ ዩሊያን አልቫሬዝ፣ ከምንጊዜም የእግር ኳስ ምርጦች አንዱ ሊዮኔል ሜሲ፣ በረኛው ኤሚሊያኖ ማርቲኔዝ የማይረሱ ተጫዋቾች ነበሩ። ይህንን ቡድን ደግሞ ለዚህ ክብር ያበቁት የቡድኑ አሰልጣኝ ሊዮኔል ስካሎኒ ናቸው። የዘንድሮንስ ታዲያ የ23ኛውን ውድድር የትኛው ቡድን ያሸንፍ ይሆን? በቀጣይ የምናየው ነው የሚሆነው። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ።